በየጁማው ሱረቱል ካህፍን ለምን እንድንቀራው ተፈለገ ብለህ ራስህን ጠይቀህ ታውቃለህ? ደዝማሪ ፊዶን ዛሬ የሱረቱል ካህፍን አንድ ለየት ያለ አስተምሮ የምትሰማ ይሆናል። ወደ ተፈክሩ ዓለም ለመግባት ዝግጁ? ያላ ነስተምተዕ። የሙሳና የኸድርን ታሪክ ታውቃለህ? ሰይድና ሙሳ አለይሂ ሰላም ከሰይድና ኸድር ለመማር አብረው ወጥተው ሰይድና ኸድር ከሰይድና ሙሳ አእምሮ በላይ የሆነ ድርጊት እሱ ፊት 3 የፈጽሞ ምናምን ሙሳ አለይሂ ሰላም ሲበሳጭ ምናምን በስተመጨረሻ ለምን እንደዛ ሲያደርግ ሁሉም ነገር ሲገልጽለት ሹፍ አልመሽሀድ ሃዛ ያ ዐዚዚ ሰይድና ኸድር ከአላህ ጋር ያለውን አደብ የሚገልጽ ጥልቅ አያ ተመልከት። አመ ሰፊነቱ ፈካነት ሊመሳኪነ ያዕመሉነ ፊል ባሕር ፈአረድቱ አን አዒበሃ ወካነ ወራአሁም መሊኩን ያእኹዙ ኩለ ሰፊነትን ገስባ። መርከቢቱማ በባህር ለሚሰሩ መሳኪኖች ነበረች። ከኋላቸው መርከብ የተባለን ነገር በሙሉ በኃይል የሚቀማ መንግስት ነበርና እንዳይቀማቸው ብዬ ላነውራት ፈለግኩኝ። Let's go. وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة. ወጣቱ ልጅማ ወላጆቹ ምእመናን ነበሩ። ቢያድግ ኖሮ ትዕቢትንና ክህደትንም የሚያስገድዳቸው መሆኑን ፈራንና ገደልኩት። ጌታቸውም በንጹህነት ከሱ በላጭን በእዝነትም ከሱ በጣም ቀራቢን እንዲለውጥላቸው ፈለግን። አሁን ደግሞ እንዲለውጥላቸው ፈለግን። I'm here to tell you ብሮስኪ፣ መጀመሪያ ላይ ያለውን ድርጊት አየኸው? ላነውራት ፈለግኩኝ። አሁን ደግሞ እንዲለውጥላቸው ፈለግን። መጀመሪያ ላይ ያለው ሁኔታ ማነወር ሊትራሊ መጥፎ ድርጊት አይደል? ለዛም ሲል ድርጊቱን ወደ ራሱ አስጠጋ። ሁለተኛው ደግሞ 2 ድርጊቶች አሉ፣ ልጁን መግደልና በጥሩ ልጅ መተካት። የመግደሉን ነገር ወደ ራሱ አስጠግቶ የመተካቱን ነገር ደግሞ ወደ አላህ በማስጠጋት ሂሳብ እንዲለውጥላቸው ፈለግን አለ። ያ ሰላም፣ አደቡን ማ ባዕደሁ አደብ። ሶስተኛውን ተመልከተው። وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا. يالي فرس نبر يعقوب نو ግድግዳማ በከተማው ውስጥ ያሉ የሁለት የቲሞች ወጣቶች ነበር። በስሩም ለነሱ የሆነ የተቀበለ ድልብ አለ። አባታቸው ጥሩ ሰው ነበርና ጌታቸው ለአካለ መጠን ደርሰው በሱ ችሮታ ድልባቸውን እንዲያወጡ ፈለገ። አየህ አደብ! ዋው! በዚህኛው ሙሉ ነገሩ ኸይር ስለሆነ ፈለገ ብሎ ሁሉንም ነገር ወደ አላህ አስጠጋ። ኸይር ነገር በሙሉ ከአላሁ ጀለ ወዐላ ነው። ዐዚዝ አልዐሰል። ቴክ ዩር ታይም አንተ ፈከር። ቪዲዮውንም ሼር ማድረግ እንዳረሳ ከዘዳላል ኸይሪ ከፋይል